እስኪ አሁን ደግሞ ትእዛዛቱን በፍቅር መነጽር እንያቸው። ከኔ በቀር ሌላ አምላክ አታምልክ ሲለን፣ ልጄ ሆይ እኔ ካንተ ጋር ነኝ፣ ሌላ ቦታ ሄደህ አትቸገር ማለቱ ነው። እሱን ስንወደው በከንቱ አንመልም፣ ስሙንም በአክብሮት እንጠራለን። ሰንበትን ቀድሱ ሲለን፣ ልጄ ሆይ ስትደክም ሰንብተሃልና ና እኔ ጋር አረፍ በል ማለቱ ነው። ለጸሎትና ለነፍሳችን መድህን የሚሆነን ሥጋውን እንድንበላ ደሙን እንድንጠጣ የተጠራንበት የፍቅር ግብዣ ነው። አትግደል፣ አትስረቅ፣ አትዋሽ ሲሉ እነዚህ ሁሉ በፍቅር የተሞሉ ትእዛዛት ናቸው። ለጓደኛህ ፍቅር ካለህ አትዋሸውም፣ አትሰርቀውም። አባትና እናትን የምታከብረው ስለምትፈራቸው ሳይሆን ስለምትወዳቸው ነው። ፍቅር ባለበት ቦታ ሕግን መጠበቅ ከባድ አይደለም፣ ይልቁንም ደስታ ነው። አሁን ደግሞ አንድ ሌላ ምስጢር ልንገራችሁ። እግዚአብሔር 10ቱን ትእዛዛት የሰጠን ለምንድን ነው ታውቃላችሁ? ልክ እንደ መስታወት እንድንጠቀምባቸው ነው። በመስታወት ስናይ ፊታችን ላይ እድፍ ካለ እናጸዳዋለን። ሕጉም ልባችንን እንድናይ ይረዳናል። ዛሬ ልባችሁን በመስታወቱ እዩት። በውስጡ ቅናት አለ ወይስ ፍቅር? ውሸት አለ ወይስ እውነት? አትፍሩ። መስታወቱ እንድፉን ቢያሳያችሁም እግዚአብሔር ሁል ጊዜ በፍቅሩ ሊያጥባችሁ ዝግጁ ነው።